ግብርናችን የመበልጸግ ተስፋችን ነው። የሀብታችን ምንጭ፣ የኢኮኖሚ ምንጭ፣ የምግብ ምንጭ፣ የሥራ ዕድል ምንጭ፣ የዶላር ምንጭ፣ የተስፋ ምንጭ ነው ግብርና። ግብርና ምንድነው ከተባለ እዚህ ጋር መታየት ነው። እንግዲህ ምዕራብ ዘለስ በርበሬ ወረዳ ምን እንዳለው ወርቅ በጓሮ እንቁ በጓሮ መኖሩን ያሳያል። ግብርና ዝም ብሎ ንግግር አይደለም። ባለፉት 6-7 ዓመታት በለውጥ ዘመን የተሰሩ ስራዎችም የኢትዮጵያን አንገት ቀና የሚያረጉ መንግስታችን ለግብራችን በሰጠው ትኩረት በተሰራው ስራ የመጡ ለውጦች አሉ፣ ውጤቶች አሉ። እዚህ የምናያቸው አፕሎች፣ እዚህ የምናየው ማር፣ እዚህ የምናየው ሮዝመሪ መሬቱ ትላንት ነበር፣ ሰውም ነበር፣ እኛም ነበር። ያልነበረው ሐሳብ ነው። አዲስ የለውጥ ሐሳብ አዳዲስ ለውጦችን በየመንደሩ ያሉ ጸጋዎች እንዲለሙ አርሶ አደሩ እንዲጠቀም የኢትዮጵያና የኢትዮጵያውያን አንገት ቀና እንዲል እጃችንን እኛ ኢትዮጵያውያን ለልመና ከመዘርጋት ለመርዳት የምንዘረጋበትን ጊዜ ለማፋጠን መንግስታችን ሰፊ ስራ እየሰራ ነው። ግብርናን አዘምሮ በዚህም ተስፋ የሚሰጥ ውጤት እየመጣ ነው። የተስፋ ብርሃን ማየት ጀምረናል። ይሄን የተስፋ ብርሃን ሁሉም ሰው ገብቶት ሁሉም ሰው ባለቤት ሆኖ ተባብሮ ተቀናይቶ ተናቦ መስራት ከተቻለ ድህነት ከእያንዳንዱ ቤተሰብ ቀይ ትወጣለች፣ ብልጽግና እውን ትሆናለች። እኔ ዛሬ እዚህ ግብርና ጽሕፈት ቤት ጓሮ ስገባ የታዘብኩት ነገር አለ። ግብርና ስሙና ግብሩ መገናኘት አለበት። ሌላ ቦታ አትሄዱ። የመበልጸግ ተስፋ መኖሩን እዚህ ግብርና ግቢ ጓሮን እዩት። ግብሩ ይናገራል። ጓሮው ሁሉ ነገር አለበት። አፕሉ አለ፣ ጎመኑ አለ፣ ድንቹ አለ፣ ቲማቲሙ አለ፣ ሁሉም ነገር አለ። ስለዚህ ይሄ በየጓሮ ማለት ወርቅ ነው፣ ወርቅ ነው። ያ ወርቅ ግን ትንሽ አቧራ ለብሷል። አቧራውን ጠረግ እናርገው። አቧራው እዚህ ውስጥ ያለ ነው። መስራት አለመቻል፣ አለማሰብ፣ የተሰጠውን ሐሳብ ተቀብሎ ተግባራዊ አለማድረግ። ስለዚህ ይሄንን መስራት ይሄ እንግዲህ እዚህ የ5-6 ዓመት ትሩፋት ነው እዚህ የምናየው። ነገ ከምዕራብ ዘለስ በርበሬ ማር ኤክስፖርት ይደረጋል። የምን ማር? የአፕል አበባ ማር በከፍተኛ ዋጋ ነው። ነገ ከምዕራብ ዘለስ በርበሬ አፕል ኤክስፖርት ይደረጋል። ያመረተው አርሶ አደር ይጠቀማል። ኢትዮጵያ ደግሞ የኢኮኖሚ እድገቷን ከፍ ይላል። በኢትዮጵያ ኢኮኖሚ ላይ የራሱን ድርሻ ያበረክታል ማለት ነው። ዛሬም ያው ሮዝመሪ አዲስ ማምረት ጀምሮ ገና 3-4 ዓመቱ ነው። ኢትዮጵያ ዶላር እያገኘች ነው። አርሶ አደሩም ገንዘብ እያገኘ ነው። ኢትዮጵያም ዶላር እያገኘ ነው ያለችው። ስለዚህ ይሄን ደምረን ስንወስድ ግብርናችን የበልጽግ ተስፋችን ነው የሚለው ነገር በትክክልም እውን መሆን ጀምሯልና ለዚህ አርሶ አደሮች፣ አባቶች፣ ምሁራን፣ ወጣቶች ግብርና የእድገት የብልጽግና ተስፋ ነው የሚለው ጉዳይ ተጨባጭም ተስፋ ነው የሚለው ሁሉም ሰው ይዞ በእምነት ይዞ መስራት አለበት።